ተቀመጫ የሚያየው የነበረው ጎቶ ደግሞ እዚህ ጊዜ ጂኖን ለመፋለም ይጓጓል። ባክ ደግሞ ለሁለቱ አቅም ስላላገኘ በሁለቱ ይሸነፍና የጎቶ ታዛዥ ደግሞ ወደ ጂኖ በመምጣት ጎቶ አለቃዋ እሱን ሊፋለመው እንደሚፈልግ ትነግረዋለች። እዚህም ጂኖ ፍልሚያው በመቀበል በዋሻው ያገኘው ጥንካሬ ለመሞከር ያስብና ነገር ግን ጎቶን የሚፋለመው በሙሉ ኃይሉ ከተጠቀመ እንደሆነ ይነግራታል። ለዚህም እሷ ሄዳ ስታተርጉምለት ሁለቱም ወደ መድረኩ ገብተው መዘጋጀት ይጀምራሉ። በዚህ ጊዜ ሁሉም የጂኖ ኃይል እንዴት እንደሆነ ሊመለከቱት ጓጉተው ነበርና ቻሃ በዋሻው የተመለከተችው ለባክ ስትገልጽለት ባክ ደግሞ ጂኖ ሁለተኛ የተነሳ መሆኑን ታውቂያለሽ በማለት በተጨማሪም በየቀኑ የሚጠነከር ሚስጥረኛ ተዋጊ እንደሆነ ይነግራታል። በዚህ ጊዜ ቻሃ ይሁን ባክ የጂኖ ኃይል ለማየት በጣም ጓጉተው አይናቸው ከፍተው ይመለከቱ ነበር። በዚህም ጂኖ ዝግጅት እንደጨረሰ ጎቶ ወዲያውኑ ከእጁ ኃይለኛ እሳት ይለቅለትና ነገር ግን ጂኖ በሰዓቱ ያስተዋል። ጎቶ ደግሞ ከጂኖ የሚመጣው ኃይል ሊቋቋመው ስላልቻለ ዝምታው አይተው የሆነ የደበቀው ስላለ ተረድተው በሙሉ ኃይሉ ሊጨርሰው ያስባል። ጂኖ ግን እንዲህ ስንቴ ያየ ነበርና የጎቶ ፍጥነት እያደነቀ ሁሉም ጥቃቱ ያለ ድካም ያስተውና በፍልሚያው እንደተደሰተ ደግሞ ጎቶ በፊቱ የመደሰት አስተያየት አይቶ ንዴት ሞልቶ ጎቶ በውስጡ ጥቃቱን በመቀየር በተጋነነ ፍጥነት ወደ ጂኖ በመቅረብ እንደ ትልቅ ጩቤ የያዘ ጂኖን ወደ ሁለት ለመክፈል በእጁ ትልቅ ኃይል ይለቃል። ቻሃ በዚህ ጊዜ ጂኖ በህይወት ካለ ለራሱ ስታስብ ግን አቧራው ሲለቅ ጂኖ የጎቶ ጥቃት በእጁ ይዞ እንዳቆመው እንመለከትና በፍልሚያው እንደተደሰተ ይነግረዋል። በዚህም ሁለቱ በእውነት ሊፋለሙ ቦታቸው እንደያዙ ከሁለቱ ትልቅ ኃይል እየወጣ በተጨማሪም ሁሉም በዚህ ተደንቀው እየተመለከቱ ነበርና በሁለቱም አንዱ እንደሚጎዳ ተረድተው ተዋጊዎቹ ሁለቱም እንደተቃረቡ የጂኖዎች ቻሃና ባክ ሲያቆሙት ለጎቶ ደግሞ ፋቢና ተናካ ያቆሙታል። ባክም እንዲህ ከቀጠሉ ቦታው እንደሚጎዳ በመግለጽ ለጎቶ ተርጓሚ ፍልሚያው እንዲቆም ለጎቶ ልትነግረው ይነግራታል። ፍልሚያው እንደጨረሱ ተረጋግተው ኖዋን ለጂኖ እንደተደነቀለት ሲገልጽለት ጂኖ ደግሞ አንድ በአንድ በድብቅ የወታደሮቹ ጨለማ በሁሉም ያስቀምጣል። ጎቶ ለመሄድ ሲዘጋጅም ለጎ የሁሉም ተዋጊዎቹ ኢንፎርሜሽን እንዲለቅለት ነግሮ ይሄዳል። በመኪና እየሄደም ወደ ዩጂ የተባለ ተባባሪ በመደወል ወደ ደሴቱ ለመሄድ ከተመደቡት ተዋጊዎች ስለ አዲስ ኤስ ደረጃ ተዋጊ ጂኖ የተባለ ሊያጣራለት ይነግረዋል። ዩጂ ግን አጣርቶ እንደዚያ የሚባል ተዋጊ እንደሌለ ሲነግረው ጎቶ ይገረማል። በተመሳሳይ ይሄ ነገር ቻሃ ለቾይ ጂኖ ወደ ደሴቱ እንደማይሄድ ትገልጽለታለች። ቾ ጂኖ የራሱ ችግር እንዳለው በመረዳት ቶሎ ብለው ዝግጅታቸውን እንዲጨርሱ ይነግራታል። ከሰዓታት በኋላ ጂኖ ወደ ቤቱ እንደደረሰና የሚወደው ጊዜ እናቱና እህቱ በቤት ይጠብቁት ነበር። ተቀምጠው ምግብ እየበሉም ጂኖ እናቱ ለአመታት የተለየቻቸው ከነሱ ጋር ጊዜ ለማሳለፍ በጣም እንደምትጓጓ ተረድተው ላለመሄድ ይወስናል። በዚህ ጊዜ በደሴቱ ጉንዳኖቹ እየተባዙና አዳዲስ ትላልቅ ነጭ ጉንዳኖች እየመጡ ነበር። ሁሉም የተለየ ማንም አይቶት የማያውቅ የንግስቱ ጠንካራው ጉንዳን ደግሞ ከእንቁላሉ ሰብሮ ይወጣና ሰውነቱ ከትልቅ ወደ ትንሽ በመቀየር የውጭኛው ቆርበት ወደ ጠንካራ ሽፋን ይቀየራል። በተጨማሪም እንደነቃ ከስድስት እግሮች ወደ ሁለት በመቀየር ታይቶ የማይታወቅ የኃይሉ ንዴት ወደ አካባቢው እንደለቀቀ ይሄ ንጉሱ ጉንዳን እንደሆነ እንረዳለን። በቀጣይ ሳምንት የተዋጊዎች ማህበር ዝግጅታቸው ጨርሰው ተዋጊዎቹ ወደ ደሴቱ ይላካሉ። በመጀመሪያ ዝቅተኛ ተዋጊዎቹ በኋላ ሆነው ጉንዳኖቹን እንዳያመልጡ ለመከላከል ሲመደቡ ኤስ ደረጃ ተዋጊዎች የጎቶ ቡድን ደግሞ በደሴቱ አካባቢ ሆነው ያገኟቸው ጉንዳኖች እንዲያጠፉ ይመደባሉ። ሌሎቹ እነ ባክ፣ ቾ፣ ቻሃና ሌሎቹ በተጨማሪም ካሜራማን ነበርና እነዚህ ደግሞ ወደ ንግስቷ ሄደው እንዲጨርሷት ይመደባሉ። ለስራው ደግሞ በሄሊኮፕተር ነበር የተላኩትና በመንገዳቸው በራሪ ጉንዳኖች ሲመጧቸው ቾ አንድ በአንድ የኳስ እሳት እየጣለ ጉንዳኖቹን ያፈነዳቸውና ይቀቅላቸው ነበር። ወደ ጎቶ ግሩፕ ስንመለከት ዩጂ ከመቆጣጠሪያ ሄሊኮፕተር ሲያስተባብራቸው እነሱ ደግሞ ያገኘዋቸው ጉንዳኖች በታትነው ይጥሏቸው ነበር። የነ ባክ ቡድን ወደ ደሴቱ እንደደረሱ ቤት እንደሚሄዱ ይጨንቃቸዋል። ምክንያቱም ብዙ ጉንዳኖቹ የቆፈሩት መንገድ ስለነበር። ለዚህም ቾ የኳስ እሳቶቹ ወደ ሁሉ እንደለቀቀ እልቅ ያለበት አይተው መንገዱን ይከተሉታል። በዚህ ጊዜ ጂኖ የቀኑ ትሬኒንጉ ጨርሰው በእረፍት ሰዓቱ ስለ ደሴቱ አስታውሶ ለመሄድ እያሰበ ነበርና ነገር ግን ኤስ ደረጃ ተዋጊዎች በቂ ስለሆኑ እንደማያስፈልግ ይናገራል። እነ ባክ ደግሞ ወደ ጥልቅ እንደገቡ ብዙ እንቁላሎችና የባለፈው የተሰበረ እንቁላል በቦታውና በትልቅነቱ በፍርሃት ያዩት ነበር። በሌላኛው በኩል ስንመለከት ተናካ ጉንዳኖች የበጣጥሳቸው በጀርባው ተጎድቶ ያክሞት ወደ ሰዎቹ ይሄዳል። በዚህ ሰዓት ግን ማንም ያልጠበቀውና ምን እንደመሆኑ ከማየታቸው ለራሱ ንጉሱ ጉንዳን በመምጣት አንድ በአንድ እዚያ የነበሩ እንቅላታቸው ከሰውነታቸው እየለየ ሳይታይ ሁሉም ባንዴ ይጨርሳቸዋል። በሌላኛው በኩል እነ ባክ ደግሞ ነጭ ጉንዳኖች አግኝተው እነሱ በቀላሉ ለማሸነፍ ያስቸግራቸዋል። ምክንያቱም የላይኛው ሽፋን ጠንካራ ስለነበር። ነገር ግን ጉንዳኖቹ በአንድ አቅጣጫና ብዙም ስለማይፋለመው በጉራዴያቸው ቆራርጠው ይጥሏቸው ነበር። በዚህ ፍልሚያ ቢያንሁ ተቀላቅሎ ነበርና ሁሉም ተጨንቀው እንዳየ እሱ ስላለ እንዳይጨነቁ ይነግራቸዋል። ምክንያቱም በተጎዱበት ሰዓት ስለሚፈውሳቸው የሚላቸው የነበረ ደግሞ ችግር የለውም ወደፊት ብቻ እናምራ ይል ነበር። ባክ በመቀጠል ከሩቅ የተለየ ኃይል እየመጣ እንደሆነ ገልጾ እንደነዚህ ብዙ ስለሚጠብቋቸው ጊዜያቸው እንዳያጠፉ በሁሉም አቅጣጫ እያየ ይመራቸዋል። በውጭም ሌሎቹ የጎቶ ቡድን ወደ ተገደሉበት ጓደኞቻቸው
ጓደኞቻቸው ይሄዱና የት እንዳሉ ግን ግራ ይገባቸዋል። አንድ ከነሱ በእግሩ መቆም ያቀተውና በፍርሃት ኃይለኛና ሰምቶት የማያውቅ አይነት ኃይል ያለው ነገር ወደ እነሱ እየተቃረበ እንደሆነ ገልጾ በፍርሃት ወዲያውን የማይታመን በብዛቱ አካባቢውና እነሱ በሙሉ በበረዶ ይሸፍናቸዋል። ነገር ግን ንጉሱ ይሄ አያቆመውም። እዚያው እያለ ሰውነታቸው ከበረዶው ጋር መቃቅለው ይገድላቸዋል። ሌሎቹ እነ ክመሞዶ ደግሞ ተመሳሳይ ነገር የተገደሉት ጓደኞቻቸው በቦታቸው ሄደው እንዳዩ ያጧቸዋል። እነ ባክ ደግሞ ወደ ንግስቷ ደርሰው ቾ በእሳቱ በመንገዳቸው የቆሙ ሲጠራርጋቸው ባክ ደግሞ ወደ እውነተኛ የአንበሳ ሰውነቱ ተቀይሮ በእጁ ብቻ ጉንዳኖቹን በጭንቅላታቸው ይዞ ይጨፍልቃቸዋል። በዚህ ጊዜ ካሜራማኑ ስለነበር እዚያ አገሪቷ በሙሉ በውስጥ ምን እየተፈጠረ መሆኑን ያሳያቸው ነበር። ሁሉም እዚያ የነበሩ ደግሞ በአንድ በመፋለም አንዱ ይቀቅላቸው፣ አንዲቷ ትከፍላቸው፣ አንዱ ይጨፍልቃቸውና ሌላኛው ደግሞ ሲከላከልላቸው ሁሉም የንግስቷ ጠባቂ ጉንዳኖች ሲጨርሷቸውና ከንግስቷ ጋር አንድ ላይ ፍልሚያ ይጀምራሉ። ንግስቷ ግን ሁሉም የሚመርዝ ጭስ እየቀረቧት እያለ ትበክላቸውና ቁርበታቸው በአሲዱ እየተበላ ይመጣል። ነገር ግን ቢያንሁ እዚያ ስለነበር እኔ ያለው ማንም አይጎዳም ብሎ ከመርዙና ከድካማቸው ያገግማቸው ነበር። ንግስቷም በዚህ ጊዜ ትኩረቷ ወደ ቢያንሁ ታደርግና ከነሱ ለመሸሽ ስታስብ ቻሃ ትመጣና እግሮቿ በመቁረጥ ንግስቷ ትጠራት መስል ስትጮህ በፍጥነት በኃይል አንገቷን ትቆርጣታለች። ይሄ ሁሉ የሚመለከቱ የነበሩ በከተማውና ተዋጊዎቹ ሰዎች ሁሉም መደሰት ይጀምራሉ። ነገር ግን በዚህ ጊዜ ዩጂ የጎቶ ጉንዳኖቹ ተበታትነው የነበሩ አሁን ተመልሰው ወደ ንግስቷ ባለችበት እየተሰበሰቡ እንደሆነ ይገልጽለታል። ባክ ደግሞ ስለ የመጨረሻው ጩኸት እያሰበ ነበር። ምክንያቱም ጩኸቱ የሆነ እርዳታ እየጠራች ነበር የሚመስለው። በዚህ ሰዓት ሁሉም ጉንዳኖች ቾ የሰራው መከላከያ ሰብረው ወደ ውስጥ ለመግባት ይጀምሩና ነገር ግን ሁሉም የሚያስደነግጥ በዚህ ሰዓት ይመጣል። እነ ባክ ልባቸውና የደም ሰራውራቸው እስኪቆም ድረስ ለሁሉም የሚያስፈራ ኃይል ከቦታው በሙሉ በአንድ አቅጣጫ ይመጣ ነበር። እሱም ንጉሱ በውጭ የጎተው ቡድን ሲጨርሳቸው የነበረ ሲሆን ወደ ውስጥ እንደገባ ቀረብ ብሎ ንግስታቸው እንደሞተች ሲመለከት በንዴት ማንም እሱ ቆሞ እንደማይመለከተው ያደርጋል። የኃይል ማሽተት አቅም ያላት ሻሃ ደግሞ በፍርሃት ይሄ ነገር ምንድነው እያለች እንደሱ አይነት አይታ እንደማታውቅ ይገልጻለች። ሁሉም ቆመው እንዳሉ ከማገናዘባቸው በፊት ደግሞ ንጉሱ አልፏቸው ወደ ንግስቷ ሄዶ ጭንቅላቷን እንደ መሰዊያ ነገር በልቶ ይጨርሳትና በቀጣይ ደግሞ ወደ እነሱ ፊቱ ያዞራል። አሁን ከመንቀሳቀሳቸው በፊት ተመልሶ ደግሞ ሁሉም ጠንካራዋ ቻሃ በሚገርም ፍጥነት መጥቶ ወደ ግድግዳው ይወረውራታል። ንዋን ለማጥቃት ወደ ትልቅ ተቀይሮ ሊመታው ቢሞክር ግን ንጉሱ እጆቹ በመያዝ ከሰውነቱ ይነቅላቸዋል። ባክም በተመሳሳይ ሊያጠቃው ቢሞክርም እሱም ሰውነቱ ጠባሳ በጠባሳ ያደርገዋል። ወደ ቾም ሲደርስ ተመሳሳይ ነገር ያደርገዋል። ሊም ጠንካራው ቀስቱ ቢለቅ በእጁ ይዞ ያቆመውና ሰውነቱ እንደመጫወቻ ሊያንሰራስረው ሲል ግን ንዋን መጥቶ ከሱ ያስርቀዋል። እጁ ደግሞ ወደ ነበሩበት ተመልሰው ነበርና እጆቹ የመለሰለት ደግሞ ቢያንሁ ነበር። ንጉሱ እንዳያየው ደግሞ ከአይኑ ተሰውሮ ንዋንን ያግዘው ነበር። ነገር ግን ንጉሱ ንዋንን በእግሩ ይዞ እንደመጫወቻ መልሶ መላልሰው ወደ መሬት እንዳላተመው በአጋጣሚ የቢያንሁ አስማት ይሰማዋል። ንጉሱ ሳይዘገይ የማይታይ ቢሆንም እጁ ወደ ሰውነቱ በማስገባት ይገድለዋል። በተጨማሪም እንዳይታከም ጭንቅላቱ ነቅሎ ይጨርሰዋል። ባክ ጓደኛው ሞቶ እያዘነ ወደሱ ሲወረወር ንጉሱ ቢያንሁ ወደሱ በመወርወር ይመልሰውና ተመልሶ በመቅረብ ደግሞ አንገቱን ጨምድዶ አንቀው ይይዘዋል። በዚህ ጊዜ ንጉሱ ሰው ስለበላ መሰለኝ የሰዎች ቋንቋ መናገር ችሎ የእነሱ ንጉስ የት እንዳለ ለባክ ይጠይቀዋል። ነገር ግን ከውጭ ከነሱ ኃይል የላቀ ያለው ሰው ይሰማውና እሱን ጥሎ በፍጥነት ወደ ውጭ ያመራል። በዚህ ጊዜ ጎቶ ደግሞ በውጭ ነበርና የሞቱት ሰዎች ሊያገኛቸው ባለመቻሉ ወደ ቦታቸው ሄዶ ይመለከታል። ነገር ግን የሚያገኛቸው የሞተው ሰውነታቸው ተበታትኖ ነበርና አለቃቸው በዚህ ጊዜ እንደሞቱ ሲሰማ ወዲያውኑ ከደሴቱ እንዲወጥና የሌሎቹ ሞት በቂ መሆኑን ይገልጽላቸዋል። ነገር ግን ከዚያ ከመራመዳቸው በፊት ንጉሱ የሚፈልገው የነበረው ጎቶ ስለነበር ከነሱ አንዷ ጭንቅላቷን ይነቅላታል። በዚህም ሁለት እንደቀሩ ጎቶ ለፋቢ ሊዘጋጅ ሲነግረው ፋቢ ግን በኃይሉ ስለተደናገጠ ወዲያውኑ ሌሎቹ እንዲቀላቀልና ካልሆነ እሱም እንደሚገደል ነግሮት ፋቢ ይሸሻል። በዚህም ጉንዳኑ ራሱን ገልጾ የተለየ ኃይሉ ከሱ ይወጣል። በተጨማሪም ጎቶን የሰዎች ንጉስ እሱ ከሆነ ይጠይቀዋል። ጎቶ ደግሞ ይናደድ ብሎ አው ነኝ ሲለው ንጉሱ በኃይሉ አይኑ በሙሉ እንደማይመለከት እንዳደረገው ጎቶ እንደዚህ አይነት ኃይል በቅርብ ቀናት እንደተሰማው ሲረዳ ንጉሱ ይጨርሰዋል። በዚህ ጊዜ ቾ ቆስሉን ደግፎ የመጧቸው ጉንዳኖች እሳቱ ሲጥልባቸው ነበርና ነገር ግን ተስፋ አልነበራቸው። ምክንያቱም ብዛታቸው የማያልቅ ይመጧቸው ነበርና በተጨማሪም ቻሃ የሆኑ ሌሎቹ ለመፋለም አቅም አልነበራቸውምና ጊዜው የነሱ መጨረሻ ሲመስል ግን የጅንዎ ሰራዊት በነ ባክና ሌሎቹ ተደብቀው የነበሩ ወጥተው የመከላከያ አስማት ተጠቅመው ጉንዳኖቹ ከማጥቃት ይከለክሏቸዋል። ሁሉም ተደንቀው እየተመለከቱም ጅንዎ ወደ እነሱ ለመምጣት እየተዘጋጀ የነበረ በአዲሱ ችሎታው ከነሰራዊቶቹ ጋር ቦታ ይቀያየራል። በመቀጠል የሚበሩ ጉንዳኖች ቢመጣቸው ግን ጅንዎ አይራን ለቆ ሁሉም በመነቃቀር በተመሳሳይ ፋንግን በእሳቱና ኢግሬስ በጉራዴው አንድም ጉንዳን መከላከያው እንደማያልፍ ያደርጋሉ። ተዋጊዎቹ ተደንቀው የተሸነፉ መስሏቸው የነበረ ጅንዎ ከመካከላቸው ምንም እንዳልተፈጠረ ይራመዳል። በዚህ ጊዜ ካሜራማኑ ሲግናሉ
በቀላሉ አይሰራ ይለው ነበርና ሁሉም ሰዎች ተጋርደው ነበር። ጂኖ በመቀጠል አይረን አዞት ጉንዳኖቹ ሁሉ ወደ እነሱ እንዲያተኩሩ ያደርጋቸውና ኢግረስ በመላክ ደግሞ አንድ በአንድ ሲመትራቸው ፋንግ ደግሞ በመቆጣጠር አቁሞ ወደ አንድ ይገፋቸው ነበር። በዚህ ጊዜ ተዋጊዎቹ ይደነቃሉ። በአንድ ሰው ብቻ ውጊያው ከመጠቃት ወደ ማጥቃት ስለተቀየረ ጂኖ ደግሞ ወደ እነሱ በመምጣት ማገገሚያ መድኃኒት ከሲስተሙ በማውጣት ለሁሉም በእጁ ያጠጣቸውና ነገር ግን መድኃኒቱ በቻሃ ሲሞክረው መስራት አልቻለም ነበር። ምክንያቱም ለጂኖ በተመሳሳይ ጊዜ በክፍል 3 የነበረው ማገገሚያው የሚጠቀም ሰው ሰውነቱ በጣም ከተጎዳ መድኃኒቱ መስራት አይችልም ነበርና ያላቸው አማራጭ ወደ ሆስፒታል በፍጥነት መውሰድ እንደሆነ ይረዳዋል። በሌላኛው በኩል ደግሞ ጎይ ይናደዳል። ተዋጊዎቹ እየተፋለሙ እሱ ቁጭ በማለቱ ነገር ግን ስለረጀና ምንም ማድረግ ስለማይችል ሲግናሉ እስኪመጣ ድረስ ተቀምጠው ይጠብቅ ነበር። ወደ ጂና ስንመለከት ቲቪው ለሰዓታት መስራት ስላልቻለ ወደ ዶርማ ሄዳ በስልኳ ለመመልከት ትወስናለች። ወደ ቀሩት የጎቶ ግሩፕ ስንመለከት የጎቶ ሲግናል ስለጠፋ ሞቶ እንደሆነ ለአለቃቸው ነግሮት አለቃቸው ደግሞ ለቀሩት ወዲያውኑ እንዲመልሳቸው ያዘዋል። ወደ ጂኖ ስንመለስ ሰራዊቱ የሌለ እንቅስቃሴዎች በመጠቀም ጉንዳኖች እየበጣጥሷቸው የባለፈው ዋሻ ሲፋለሙ እንዳጠነከራቸው ጂኖ ይረዳል። ጂኖ ደግሞ ወደ ሞቱ ጉንዳኖች ሄዶ ሊያነሳቸው እንዳሰበ ግን ጉንዳኖቹ ቦታው በመልቀቅ ለንጉሳቸው መንገድ ይከፍትለታል። ንጉሱም ኃይሉ በሙሉ ቦታ ተበትኖ መጥቶ ደግሞ ማንም በውጭ ንጉስ እንዳልነበር በመናገር የንዴት ኃይሉ በቦታው በሙሉ ይለቅ ነበር። በዚህም ጂኖ ከጎቶ ጋር ያስቀመጠው የጨለማ ወታደሩ ስላልተሰማው ጎቶ ሞቶ እንደሆነ ደምድሞ ብቻው ከመካከላቸው ወደሱ ይራመድና ሁለቱም የየኃይላቸው ቀይና ሰማያዊ ይተን ነበር ከነሱ። ጂኖ በፊቱ እንደቆመም ንጉሱ የጂኖ ኃይል ሲመለከት የሆነ የተደበቀ ኃይል በውስጥ እንዳለ ይሰማዋል። በሱ እንደተደነቀ ተናግሮ ደግሞ የሰዎች ንጉስ ከሆነ ይጠይቀዋል። ጂኖ ግን ማንም የሚፋለመው እንደ በጌም የሚጫወት ያለና ከሲስተሙ የተላኩ ስለሚመስለው አሁን ደግሞ የሚናገር ተቀናቃኝ መጣ ይላል እየሳቀ። ንጉሱም ትልቅ የሚያስፈራ ድምጽ በጩኸት ወደ ሁሉም ለቆ ሲያስፈራራቸው አሁንም ግን ጂኖ ብቻው ከፊቱ ቆሞ ምንም አልመሰለውም ነበር። በዚህ ጊዜ ካሜራማኑ ሲግናሉ ሲሞክረው ውለው በስንት መከራ ሲመጣለት ወደ ሚዲያ ወዲያውኑ ተሰራጭተው ሁሉም ሰው ሲመለከቱት ጎ ከሁሉም በላይ ይደሰታል። እዚያ ስለደረሰ ጂኖ ፍልሚያው እንደጀመረም ንጉሱ ወዲያውኑ እጁ በመጥመር ኃይለኛ ምት በጂኖ ይለቅለታል፣ መሬት ለራሱ የሚበነቅር። ባክናቸው ደግሞ ጂኖ ንጉሱን ንቆት እንደሆነና ንጉሱ የተለየ ኃይል እንዳለው ለጂኖ ያልነገሩት ይጸጽታሉ። ነገር ግን ጂኖ በተአምር አንዲት ሳይጨነገፍ ለራሱ ወደ እሱ ተመልሶ ይመለከትና ኃይሉ እየተነነም በእጁ የመቆጣጠር ወደ መሬት በማላተም ተመልሶ ይዞ በፊቱ ይመተዋል። በዚህ ጊዜ የንጉሱ የላይኛው መከላከያ ጠንካራ ስለነበር ተመልሶ በእጁ ጂኖን ይመተዋል። ነገር ግን ጂኖ በመከላከል ገራሚ ምት በሆዱ ደግመውና አስርቆ ይጥለዋል። ንጉሱ በዚህ ጊዜ ራሱን መጠየቅ ይጀምራል። እንዴት ሰው እንደዚህ ያክል ኃይለኛ ሊሆን ይችላል እያለ ተደንቆ፣ ነገር ግን ያላወቀው ጂኖ ለአመታት እንደዚህ ጊዜ እንደሚመጣ አውቆ በየቀኑ ይሰለጥን ነበር። በተጨማሪም ጂኖ ብዙ ከሱ በላይ ጠንካራ ስላሉ አሁንም ገና ነኝ ይላል ጂኖ። ንጉሱ አሁንም ተደንቆ ነው የነበረው። አማራጭ አጥተው ሚስጥራዊ መርዛማው ምላሱ በማውጣት ጂኖን ይጨነግፈዋል። ያቺ ትንሽ ደግሞ ወዲያውኑ ወደ ሰውነቱ ትሰራጫለች። ሰውነቱ አዳክሞ ጂኖ ተንበርክኮ እያለ ንጉሱ በዚህ እየተንደላቀቀ በመምጣት የመጨረሻው ምቱ ሲለቅለት ጂኖ ወዲያውኑ በእጁ ይዞ ከሱ በመጠምዘዝ በሆዱ ጥልቀት ያለው ኃይለኛ ምት አስመግቦ አስርቆ ይጥለዋል። በዚህ ጊዜ የምንረዳው ጂኖ ከሲስተሙ ለመርዙ መድኃኒት የሚሆን እንደተጠቀመ ነበርና ጂኖ ምን ይሆን እየደበቀ ያለው እያለ ነበርና አሁን ግን ይሄ መሆኑን እንዳወቀም የቻሃን ልብ በየሰኮንዱ እየቀነሰ መሆኑን እንደተረዳም ወዲያውኑ ፍልሚያው ለመጨረስ ያስባል። ንጉሱ ትልቅ የእግሩ ምት እንዳሳተውም የሚለው ሚስጥራዊ ጥቃቱና የሰውነት ጥንካሬው እንዳልጠቀመ በመናገር በእነዚህ ጊዜ ደግሞ በከፍተኛ ድምጽና እየተንሳፈፈ በሚገርም ትዕይንት ወደ የተለየ እውነተኛ ሰውነቱ ይቀየራል። እሱም ከነበረው በጣም አስፈሪ፣ በጣም የተሾለ እጅ ያለው አደገኛ፣ ማንም ሊቀርበው የማይፈልግ ነበር። በተመሳሳይ ጂኖ ግን ያለመደነቅ ከቤረን የወሰደው የተለየ ጉራዴ ያወጣና ፍልሚያው ይጀምር ይላል። ከዚህም ነበር ትልቁ ፍልሚያ የሚጀምረው።
ጂኖ በየሰኮንዱ ፍጥነቱ እየጨመረ ንጉሱም እንደዚያ ፍጥነቱ እየጨመረ ነበርና ሁለቱም በፍጥነታቸው ምክንያት ወደ ሰማያዊና ቀይ ያላቸው ጨረሮች ተቀይረው ወደዚያ ሲሉ ባክ ባይኑ ብቻ ሊከተላቸው አልቻለም። ከስንት መታገል ጂኖ ሊጨርሰው ተቃርበው በተደጋጋሚ በሆዱ እየመታ የላይኛው ቅርፊት እየበነቃቀረው ነበር። ነገር ግን ንጉሱ የተለየ ንዴታም ነበርና በሚያስፈራ መቀያየር የተጎዳው ቅርፊቱ መልሶ ጂኖ በአይኑ ብቻ የታየው የንጉሱ የተሾለ እጁ እሱን ለመግደል እየተቃረበ ወደሱ ሲቀርብ ይታየዋል ጂኖ። በዚህም ጂኖ በዚያች ሰከንድ፣ በዚያች ቅጽበት፣ በዚያች ጠባብ ጊዜ አዲስ የ99 ደረጃ የደረሰበት ዩዱሌሽን የተባለ ኃይሉ ተቀናጅቶ በሰከንድ ሞቶ ምቶች በጉራዴው በመቆራረጥ አቅጣጫው ቀይሮ ደግሞ ሁሉ ሰውነቱ ይበታትነዋል። ንጉሱ ነገር ግን ፈርቶ በጂኖ መቀየር እንዴት ምን ተፈጠረ? እንዴት ነው እየፈጠነ የሚመጣው ያለ እያለ ቦታው በፍርሃት በበረዶ በመዝጋት መልሶ ለመሸሽ ያስባል። ነገር ግን ጂኖ በሄደበት ተከትሎ በሌለ ንዴትና ገጽታው ለራሱ የሚያስፈራ ንጉሱን አሁንም ሰውነቱ ወደ ቀጫጭን ቆራርጦ በመሬት ይጥለዋል። ንጉሱ በዚህ በጣም ይሰቃያል። ለዚህም ምን እየተፈጠረ መሆኑ ስላልተረዳው አይኖቹ ዘግቶ መጨረሻው እንደሆነና ከሱ በፊት አቅም ስለሌለው ስላወቀ ለመሸሽ መንገድ አጥተው ጉንዳኖቹን እንዲያጠቁት ያዘዛቸዋል። ነገር ግን ጂኖ በኮንፊደንስ በተመሳሳይ ሰራዊትን በማንሳት ጠራርጓቸው ብሎ ትእዛዝ ሰጥቶ በሁለቱ ተቀናቃኞች ትልቅ ፍልሚያ ይጀምራል። እንደነ ፋንግም ሁሉን ቦታ በእሳት እንደቀቀለው ንጉሱ ህይወቱ ለማትረፍና ለመሸሽ ዳግም ለመሮጥ ያስባል። ጂኖ ግን ጊዜ ስለሌለው በእጅ የመቆጣጠር ተጠቅሞ ወደ መሬቱ ይመልሰዋል። ንጉሱም በጣም ፈርቶ እንደ እውነተኛ ጉንዳን በመሬት እያየ መሸሽና ማምለጥ አለብኝ እያለ ጂኖ ሚዱሌሽን ችሎታው እስከ መጨረሻው በማድረግ አሁን ሊጨርሰው መዘግየት እንደሌለበት በመናገር እየሰኮንዱ መራርና የሚያቃጥለው ጉራዴው በፍጥነት እየሾለ በቁጥራቸው የበዙ በአይንም የማይታዩ ደግሞ ደጋግሞ በመቆራረጥ የላይኛው ቅርፊቱ ቆራርጦ ንጉሱን መጨረሻው ያደርገዋል። ጂኖ ከእሳቱና ከውጊያው ያለ ምንም ጉዳት ሲወጣ ሲስተሙ ደግሞ እንዳሸነፈና ጥንካሬው እንደጨመረ ያሳውቀዋል። ጉንዳኖቹ ይሄ ያዩ ንጉሳቸው ትቶ ለመሸሽ ይወስናሉ። ፍልሚያው ተጨርሶ ደግሞ ጂኖ ወደ ቻሃ ሄደው ያለው መድኃኒት ሁሉ ይጠቀማል። እዚህ ጊዜ ቾ አሁን ወደ ሆስፒታል መውሰድ አለብን እያለ ነበር። ነገር ግን ጂኖ በመንገድ እንደምትሞት ስላወቀ እናቱን ለማዳን የተጠቀመበት መድኃኒትን ቢጠቀም ለራሱ ግን አልሰራ ብሎት ቻሃ ለመሞት ደቂቃዎች ብቻ እንደቀራት ይረዳል። ጂኖ የሚያደርገው ጨንቆት ቻሃ ለመሰናበት ሲል ግን የሆነ ነገር ሊያድናት የሚችል ከኋላው እንዳለ ይሰማዋል። በዚህም ወደ እሷ ያመጣውና ካሜራማኑን ካሜራው እንዲዘጋ ያዝዘዋል። ካሜራማኑ ለምን ሲለው ካልሆነ በራሴ ነው የሚጨፈልቀው በማለት አሁኑን ዝጋው ይለዋል። ካሜራማኑ ሲዘጋውም ጂኖ ከኋላው የተሰማው የቢያንሁ ሰውነት እንደነበር እንረዳለን። በዚህ ጊዜ ጂኖ ሳይዘገይ የሁሉም ኃይሉ ለማሳየት አልፈለገም ነበር። ነገር ግን አማራጭ ስለሌለው የቢያንሁ ጨለማ በማንሳት እሷን ወዲያውኑ አድናት ይለዋል። ባክ በዚህ ጊዜ የቢያንሁ ጓደኛ ደግሞ አሁን ምን ነው ያረከው እያለ ተደንቆ በሱስ ምን ለማድረግ እያሰበ እንደሆነ ይጠይቀዋል። ነገር ግን ለማብራራት ጊዜ ስለሌለ ወዲያውኑ የቢያንሁ ጨለማ አስማቱን ይጠቀምባታል ቻሃ። እዚህ ጊዜ በውጭ ደግሞ ስንመለከት የቀሩት የጎ ግሩፕ ተሰብስበው ዩጂ ደግሞ ጎቶሞቶ እንደሆነና ነገር ግን ጂኖ እንደተበቀለለት ለቀሩት ይነግራቸዋል። ወደ ዋሻው ስንመለስ ቢያንሁ የመድኃኒቱ አስማቱ ተጠቅሞ ቻሃን ያድናታል። ቾ ደግሞ በዚህ ተደንቆ ለምን እስካሁን ድረስ ይሄ እንደሚቻለው ያልነገራቸው ይጠይቀዋል። ጂኖ ግን የሚለው ይታወቅ ኖሮ ሁሉ ካምፓኒ ወደሱ እንደሚሮጥና የወረቀት ስራ ምናምን እያለ መዋል እንዳልፈለገ ያስረዳዋል። ባክ ደግሞ የጓደኛው መንፈስ በጂኖ ያነሰው ጨለማ ስለታየው ጂኖን እንደባለፈው የነበረ በትከሻው ይዞ በነፃ እንዲለቀው ይለምነዋል። ጂኖ ግን የባክ ጸባይ እንደተቀየረ ተመልክቶ የቢያንሁ ልብ ርህራሄ የተሞላበት እንደሆነ በመግለጽ ለሱ ጓደኛ ስለሆነ እሱን ነፃ ይለቀዋል። ቢያንሁ ደግሞ የስንብት ፊት ለባክ እንዳሳየው ከነሱ በነፃ ይሄዳል። አሁን ግን ጉንዳኖች ያለ መሪ ወደ ሁሉ ቦታ ይበታተኑ ነበርና ተዋጊዎቹ በመርከብ የነበሩ ሲዋጓቸው ጊዜ እነ ባክ ወደ ሄሊኮፕተር ይሮጣሉ። ምክንያቱም ቻሃ ወደ ሆስፒታል መሄድ ስላለባትና ባሉበት ጤና መዋጋት ስለማይችሉ። በዚህም ጂኖ ብቻው በደሴቱ ቀርቶ ብቻው ሁላቸውን መጠራረግና እንቁላሎቹን መደምሰስ ይጀምራል። በእነዚህ ሰዓታት ሰራዊቱ ብዙ ሲገድሉና ሲጠነክሩ ስለነበር ጂኖ ደረጃው ሞቶ ይደርሳል። ይሄም ሲስተሙ ሊሰጠው የሚችል የላቀው ደረጃ ነበር። ጂኖ ሁሉም በውስጥ የነበሩ ስላጸዳቸው ደግሞ ለመውጣት እንደተዘጋጀ መጀመሪያ ግን ንጉሱና ጉንዳኖቹ ማንሳት ነበረበት። ወደ ንጉሱ ሊያነሳው ቀረብ እንዳለም የሚገርም ንጉሱ እስካሁን ድረስ ቢሞትም በውስጥ የሚጮህ የንዴት ኃይል ነበረው። ጂኖ በእነዚህ ሰከንዶች አሁኑን ተነሳ እንዳለው በመጀመሪያው ሙከራ ብቻ የንጉሱ ኃይል እየተነነ ሲወጣ ነበር። ነገር ግን ምን እንደመሆኑ የማይረዳ ጂኖን በአጋጣሚ ወደ ጨለማ ተወስዶ ማንሳቱ ያልተሳካለት ሲመስለው ጂኖ ወዲያውኑ ወደ ነበረበት ተመልሶ የንጉሱ ጨለማ በሚገርም ትዕይንት እየተንጸባረቀ ሲነሳ ይመለከተዋል። ጂኖ በዚህ ተደስተው ወደ ጉንዳኖቹ ለመሄድ ሲያስብ ግን ንጉሱ መናገር ይጀምርና ስም እንዲሰጠው ይጠይቀዋል። ጂኖ በዚህ ሰዓታት ይደነቃል መናገር በመቻሉ፣ ምክንያቱም ሌሎቹ ሰራዊቱ መናገር ስለማይችሉ ነበር። ይሄም ከሲስተሙ ሲረዳው ንጉሱ አለቃ ስለሆነ ነበር የሚናገረው። ጂኖ እንደሱ አይነት ታዛዥ ስለነበረው ይገረምና እኔን ለመታዘዝ ፈቃደኛ ነህ ሲለው ንጉሱ ደግሞ የሱ ታዛዥና ተከታይ መሆኑ ገልጾ አሁን የሱ ትእዛዝ ልቡ እንደሚያስደስተው ይናገራል። በዚህም ጂኖ ቤሩ ብሎ ስሙን ይመዘግበዋል። በመቀጠልም ወደ ጉንዳኖቹ ዞሮ ሊያነሳቸው ይጀምራል። በውጭ ደግሞ ስንመለከት ተዋጊዎቹ ለሰዓታት የሚበሩ ጉንዳኖቹ በጣም አስቸግሯቸው ነበር።
ነበር። በተጨማሪም ለነቾ መንገዳቸው ዘግተው የተለየ መከላከያ ቢጠቀሙም ሊቋቋሟቸው አልቻሉም ነበር። ጂኖ በዚህ ሰዓታት ከነበረበት ወደ ላይ በመውጣት ቤሩን በፍጥነት እንዲጨርሳቸው ያዘዋል። ለዚህም እንደሚታወቀው ቤሩ በፍጥነት በከተማው ዳር የሚገኙ የጂኖ ጓደኞች በመጀመሪያ አድነው ወዲያውኑ ሌሎቹ ወደ ከተማው ያመሩ የነበሩ መበጣጠሱን ይቀጥላል። እነቾ ደግሞ መከላከያቸው እስኪሰበር ድረስ ገፍተው ሲዳከሙ ጂኖ በቤረን ጉራዴ ባንዴ በታትነው ደበዳዊ ይሁን ጉንዳኖቹ ይጠራርጋቸውና ተረጋግተው ሊሄዱ ያሳውቃቸዋል። ይሄ ሁሉ እንደተጨረሰ ከሰዓታት በኋላም ጉንዳኖቹ ወደ ከተማው ያመሩ የነበሩ ተጨርሰው ሁሉም ተዋጊ ደግሞ ውጊያው ስለተጨረሰ በደስታ ይሞላሉ። ኤስ ደረጃ ተዋጊዎችም በተመሳሳይ በሰላም እንደተመለሱ በሚዲያዎቹ ቀርበው ቻሃ ደግሞ እስካሁን ድረስ ስላልተነሳች ወደ ሆስፒታል ትወሰዳለች። በዚህም ጎ ይደሰታል በተዋጊዎቹ ጀግነት። ነገር ግን የቀሩት ጉንዳኖች ከነዚህ ብዙ ተለይተው ወደ ሌላ ከተማ እየሄዱ የነበሩ ደግሞ የከተማው የተዋጊዎች ማህበር መሪ ተመልክቷቸው ጠንካራው የከተማው ጀግና በመጥራት የጉራዴው ስላት በመጠቀም አንድ ምት ከጉራዴው ጉንዳኖቹን ያለምንም ድካም ቆራርጠው ይጨርሳቸዋል። ይሄ ጀግና አጥልቀን የምንመለከተው በቀጣይ ክፍሎች ሲሆን ለአሁን ግን የሚለው እነዚህ በስተቀር አለቃቸው ቢፋለም የበለጠ ደስተኛ እንደሚሆን ይናገራል። ከቀናት በኋላ በከተማው ለሞቱት ሁሉም ጀግኖች ሀዘን ውለው ጂኖን በተመሳሳይ ሀዘናቸው ለመካፈል እዚያ ነበር። ጋዜጠኞቹ እሱን ሲያዩ ያለመቋረጥ ይቀርጹት ነበር። አንዳንዶቹ ለራሱ እሱ ባይኖር ኖሮ ሁሉ ተዋጊዎች ሞተው ይሆኑ እንደነበር ይገልጻሉ። በመቀጠል ጎ ለጂኖ ያመሰግነዋል ያላደረገው። ጎ በተጨማሪ ቀጣይ ምን እንደሆነ እቅዱን ይጠይቀዋል። ጂኖ ደግሞ የራስ ቡድን ለመመስረት እያሰበ እንደነበር ያስረዳዋል። በዚህ ቀን በሌላ ቦታ ዝቅተኛ ተዋጊዎች በአንድ ዋሻ ውስጥ ተደብቀው የነበሩ ጉንዳኖች ገድለው ሊጠርጓቸው ተልከው ነበር። ነገር ግን በዚያ ሰዓት ሁለት ሰው መሰል ይመጡና አንድ ከኋላው የነበረ ተዋጊዎቹ ራሳቸው ያስታቸዋል። ነጭ ሰው መሰል ደግሞ ስራቸው ቀድመው ስለጨረሱ ደስተኛ ይሆናል። እነዚህም ቀጣይ ክፍሎች ስለሚታወቁ ለአሁን ግን በሌላ ጊዜ እስኪገናኙ ድረስ ተሰናብተው ሁለቱም የየራሳቸው መንቀሳቀሻ በሮች በመክፈት ከዚያ ይሄዳሉ። ነገር ግን የሚገርም ነገር እዚህ የጂኖ አባት ሳንግ እነሱን በጸጥታ ሲከታተላቸው እንደነበር እንረዳለን። ወደ ጂኖ ስንመለከት ደግሞ በመኪናው ተቀምጦ የትራፊክ መጨናነቅ ሲጠብቅ ነበር። ነገር ግን የዚህ ምክንያት የዋሻ በር በመንገዱ ተከፍቶ ስለሆነ ነበርና ጂኖ የተመደቡት ተዋጊዎች መጥተው እስኪያጸዱት ከመጠበቅ ራሱ በፍጥነት ሊጨርሳቸው ወደ ዋሻው ብቻው ይገባል። ነገር ግን በአጋጣሚ ዋሻው ወደ አደገኛ ቀይ ዋሻ ሲቀየር ግን ጂኖ እናቱን እንደሚዘገይ ስላልነገራት ይጸጸትና ነገር ግን ወዲያውኑ ለመጨረስ ሰራዊቱ በሙሉ ያወጣቸዋል። በዚህ ጊዜ ቻሃ ጮ በደሴቱ የተፈጠረው ነግሯት ስለነበር እያገናዘበች ጂኖ ከሁሉም በላይ ጠንካራ ስለሆነ ከሱ አጠገብ ልትዋጋ ታስባለች። ጂኖ ደግሞ የንጉሶቹ ሰራዊት እየበነጣጠሰ ቤሩ፣ አይረን፣ ኢግረስ፣ ፋንግ፣ ድራጎንና ጎብሊኖቹ አንድ ላይ እየተዋጉ በተጨማሪም ሰራዊቱ በሱ ፊት ተንበርክከው ጂኖ ደግሞ በእነሱ መካከል ወደ አለቃው ሲሄድ ታሪካችን ያበቃል። እሺ ሰዎች ይሄ አኒሜ ከመጀመሪያ እስከ አሁን ድረስ የተለቀቀው ክፋሎች ነበር የሰራናላችሁ። አዲሱ ክፋል ሲለቀቅ ወዲያውኑ የምንሰራላችሁ ይሆናል። እስከዚያው ድረስ ግን ይህንን ክፋል 1000 ሰው ሊመለከተው ቪዲዮውን ላይክ፣ ኮፒ ሊንክ አድርጋችሁ ሼር በማለት በተጨማሪ በኮመንት አስተያየታችሁ ጻፉልን። እስከዚያው ይመቻችሁ።